አክሽን ስቴፕ ጋር ስንገባ ወይም ደግሞ ወደ ትግበራ ስቴፕ ጋር ስንገባ ይሄ ሰውዬ ቶታሊ ወዴት ነው ማለት ነው የሚገባው? ወደ ፍልሚያው ሜዳ ገብቷል ማለት ነው። ወደ ፍልሚያው ሜዳ ሲገባ ምንድን ነው የሚያደርገው ማለት ነው? ይሄ መጥፎ የሚባሉ ሊወገዱ የሚገባቸው ሊሻሩ የሚገባቸው መጥፎ እጅግ ጎጂ የሆኑ ባህሪያቶችን በአዲሶቹ በመልካሞቹ በጥሩዎቹ ምን የማድረግ ሰብስቲትዩት የማድረግ ስራ ወይም ደግሞ ካውንተር ኮንዲሽኒንግ ይባላል ማለት ነው። ይሲ ይገባል። በመልካሞቹ ይተካቸዋል፣ በጥሩዎቹ ይተካቸዋል። መልካሙን እየተለማመደ እነዛ መጥፎቹን እየተወ ወደ ጎን እያለ ይመጣል ማለት ነው። ስለዚህ የመጀመሪያው ስቴፕ እዚህ ስቴፕ ላይ የሚደረገው ምንድን ነው ማለት ነው? በአዲስና በመልካሞቹ በጥሩዎቹ ተግባራት የመተካት ስራ፣ ሰብስቲትዩት ሪፕሌስ የማድረግ ስራ ወይም ደግሞ በእንግሊዝኛው ቶታሊ ካውንተር ኮንዲሽኒንግ በሚባለው ይተካቸዋል ማለት ነው። the other issue ምንድን ነው የሚያደርገው? አሁንም ከዚህ በመቀጠል ደግሞ እነዚህ ስቲሙለስ ኮንትሮል ያደርጋል ማለት ነው። ወይም ደግሞ ሊያነቃቁ የሚችሉ ሌሎች ጉዳዮችን ሲግናሎችን የመቆጣጠር እጅ ያለመስጠት ስራ ይሰራል ማለት ነው። ስቲሙለስ ኮንትሮል የሚባለው ቅድሚያ ድሮ የነበረበትን ባህሪ ሊያነሳሱ የሚችሉ ነገሮችን ምን ማለት ነው ኢንታየርሊ የማስወገድ ስራ የመራቅ ስራ ማለት ነው። ለምሳሌ ጫት ድሮ ዋነኛ የሚያስቸግረው ጫት መቃም ከሆነ ጫት መቃምን ሊያስታውሰው በሚችልበት ቦታ ሁሉ አለመድረስ፣ መጠጣት ከሆነ ድሮ የነበረበት ሱስ መጠጥን ሊያስታውሱት የሚችሉበት ቦታ ሁሉ አለመሄድ፣ ያንን ተግባር ሊገፋፉት መልሰው ሊያስገቡት ወይም ደግሞ አሁን የጀመረውን ተግባር ሊያቋርጡት ከሚችሉ ሌሎች ኮንትሪቢዩት ከሚያደርጉ አስተዋጽኦ ከሚያደርጉ ነገሮች ሁሉ ራስን መቆጠብ ማለት ነው። እዚሁ ደረጃ ላይ ደግሞ በመጨረሻነት ምንድን ነው ማለት ነው የማህበራዊ ድጋፍ መሻት ማለት ነው። ማህበራዊ ድጋፍ መሻት ስንል ምንድን ነው? ይህንን ባህሪ እንዲያስወግድ የሚረዱትን ማህበራዊ ክስተቶች ተሳትፎችን ማድረግ ወይም ደግሞ ያንን ባህሪ ሊያበረታቱ ከሚችሉ ማህበራዊ ትስስሮች፣ ሁነቶች ራሱን ማግለል ማለት ነው። ወደዛ ነገር የሚገፋፋው ጓደኛ ካለ ራሱን መቆጠብ፣ ለዛ ነገር ምን አለመስጠት፣ ሁኔታዎችን አለመመቻቸት፣ በጥሩ ኢንቫይሮንመንት ውስጥ ራሱን አቆይቶ መኖር ማለት ነው። ይህን ካደረግን ወደ ፊፍዝ ስቴፕ ወይም ደግሞ አምስተኛው ስቴፕ ምን ሊባል ይችላል? ሜንቴናንስ ስቴፕ ወይም ደግሞ ያ በአክሽን ስቴፕ ውስጥ ወይም ደግሞ ስቴጅ ውስጥ ያዳበረውን ያገኘውን አቅም ምንድን ነው የሚያደርገው? ወደ አምስተኛው ስቴፕ ውስጥ ይዞ በመምጣት ሜንቴናንስ ፌዝ ይባላል። ያንን አራተኛ ስቴፕ ላይ ያገኘውን ባህሪ ይዞ ለመቀጠል በሚያገኘው በሚችለው አቅሙ አጋጣሚዎች ሁሉ እንዳያገረሽበት፣ ሪላፕስ እንዳያደርግበት ወይም ደግሞ ያ ሪላፕስ ወይ ሪኦከረንስ እንዳይኖር ፈጽሞውኑ እጅግ በጣም መጠንቀቅና ቢያገረሽበት ደግሞ ምን አይነት አማራጮችን ወይም ደግሞ መንገዶችን መፍትሄዎችን መከተል እንደሚችል ማሰብ ማቀድ ነው ማለት ነው። የመጨረሻው ስቴፕ ተርሚኔሽን ይባላል። እነዚህ ዋና 5 ስቴፖችን ካለፈ ወደ ተርሚኔሽን ፌዝ ውስጥ ይገባል ማለት ነው።
ተርሚኔሽን ፌዝ ወይም ደግሞ ቶታሊ ከነበረበት ሱስና መጥፎ ጤናን ጎጂ ከሆኑ ልማድን የመለማመድ ፕራክቲስ የማድረግ አባዜ ቶታሊ ሙሉ ለሙሉ የመላቀቅ እስከ ወዳኛው ድረስ ማስወገድ መውጣት ማለት ነው። እዚህ ስቴፕ ላይ የደረሰ ሰው የፈለገውን ያክል ለነዛ ነገሮች የሚገፋፉ ሁኔታዎች እንኳን ቢፈጠሩ ወደዛ ነገር ፈጽሞኑ አይገባም ማለት ነው። ሶ ውድ ቤተሰቦቼ ዛሬ ያጋራዋችሁ የለውጥ ቲዮሪ በተለያዩ ሱሶች ውስጥ ያሉ ወገኖቻችን ፕራክቲስ በማድረግ አሁን በዘረዘረኳቸው ሂደቶች ውስጥ በማለፍ በትዕግስት ከነዚህ ስቴፖች ውስጥ መውጣት ከነዚህ መጥፎ የሱስ አረንቋ ውስጥ መውጣት እንደሚችሉና እንዲሁም ደግሞ የወደፊት ተስፋቸውን መገንባት እንደሚችሉ የወደፊት ትልሞቻቸውንም ካሉበት የሱስ አዙሪት ውስጥ ወጥተው የነገ ተስፋቸውን ህይወታቸውን ማለምለም መገንባት እንደሚችሉ ጠቋሚ የሆነች መረጃ ስላጋሯችሁ እጅግ በጣም ደስን እያለኝ ወደፊት ከዚህ ጋር ተያይዞ ሌሎች የጤና ጉዳዮችን የማጋራችሁ ይሆናል። የዩቲዩብ አካውንቴን እንዲሁም ደግሞ የቲክቶክ አካውንቴን ላይክ በማድረግ ሰብስክራይብ በማድረግ ፎሎ በማድረግ ሼር በማድረግ ቤተሰብነቱን ያረጋግጡ። ላለው እጅግ በጣም አመሰግናለሁ። ክብረት ይስጥልኝ።